Surprise. Dear. What? من عم بيونا ننتنا. Surprise no. متل. Surprise. Okay, check ark. Sena ila share goda safari birangaha. Surprise. Matalla. Share goda biranga dafa. Injero. Oh, check. Benar galon gua check. Andia. Check lark. Andia. Check. Wanti gua ame. Share gua ame. Share gua berangga. Andia. Betul. Andia. Ando bakafania. Andia. Share gua. Andia. Check like. እስከዛ ራስን አስተዋውቅ። አንዲ ናችሁ ወይት ነው ያላችሁ እናንተ ይዋ ሼር ጓጓ ቢራን ነገ እንዴ እንትኑ ምን አባው ነው Berangga ame. This is Allah salam. Berangga ame. Kalau fokus. مرزنبوها شير قرأ ማራለሽ እንዲያውም ታዝማነሽ ረምኑ ሰጠሽ ማራለሽ
አረምኑን ሰጠሽ ከጀርባሽ ላይ ሆኖ የተፈናጠጠው ታድሮ ማለቀው ገላ ያፈነጠው ለምኑ ሰጠሽ አረምኑ ሰጠሽ አረምኑ ሰጠሽ አረምኑ ሰጠሽ ሁለት ነው ሶስት ነው አሳየው እባክሽ ወንዱ ላይ ዘለቀ እኔ ላይ ዘለቀ ልብኛ ያዝ የኔ ዓለም ማራለሽ አረም ሰጠሽ አረም ሰጠሽ አረም ሰጠሽ Yes. Hello, ya queridos. ሁለት ነው ሶስት ነው አራት ነው
ወይ እንደው ዘመዴ ወይኔ እንደምን ያለህልኝ ወይኔ አሁን ወደ ጉዳዩ ንግባና አንጀቴ ፈሰስ ሆነ ያለው አንጀቴ ፈሰስ አለ አንጀቴ ፈሰስ አንተ ከመያ ያ ድሮስ ልጅም አይደለ ወይኔ እኔ አንጀቴ ፈሰስ ሆነ ያለው እውነቴን ነው አንጀቴ ፈሰስ ሆነ ያለው አይማ አንጀቴ ፈሰስ ያለው ይሄ ብርሃኑ ነጋ የሚባለው ሰውዬ ኦነግ ግዴ ነው አው እሱን ጫውቲያ ብርሃኑ ነጋ ኦነግ ሆናል ያ ብርሃኑ ነጋ መሆኑ አጠራጣሪ ሆነ ብርሃኑ ነጋ ሳሆኖ ይል እንደ ያ ስማኝማ አንድ ነገር ላውጋ ስማኝማ አውጋኝማ ወዳጄ ተቀበል እቀበላለሁ ወዳጄ ብርሃኑ ነጋ እኛ ደጋፊ መስሎ ለካሰሽ ለሰንት ዘመናት የልሙጥ ማድራ ይዞ ሰንቀሳቀስ ነበር እሺ ወዳጄ ለካ ውስጡ ኦነግ ነው ሰማነው እሺ ሰማነው ኦነግ መሆኑን ወዳጄ ዛሬ ብርሃኑ ነጋ ኦነግነቱን አስተዋወቀ በምን ያስተዋወቀው ወዳጄ እንዴ ስለ ኢትዮጵያ ተናገር ስለ ኢትዮጵያ እኩልነት እኔ አብይን ደግፋለሁ ወስላል እንዴታ ኦነግን እንዴት አይደግፋል አብይ ኦነግ ነው ኦሮሞ ሁሉ ኦነግ ነው ወይ ወረሞ ኢትዮጵያን ማተዳደር የለበትም ወረሞ ሁሉ ኦነግ ነው ገንጣይ ነው ወዳጄ እንዴታ ሆኖ ብርሃኑ ነጋ ኦነግን ደግፋለሁ አለ እኔ ምን አውቃለሁ እኔ ኢትዮጵያ ልጆች አብይ ኢትዮጵያ ወደ ፍለፊትና ወደ ሩቅ መንገድ ይወስዳል ያሻግራል ብሎ ነበር እና እቺን ቃል ስለተናገረ ኦነግ ነው የተባለው እና እኔ ኦነግነቱን ዛሬ ነው አየሁት ዛሬማ ተወኝማ ተው ፕሮፌሰር አይደለም ምላሴ ላይ ነበር እኔም ፕላስ ነበር ፕሮፌሰር ፕሮፌሰር ብርሃኑ ነጋ አብይ ያሻግረናል አለ እንዴ አብይ ያሻግረናል ብለ ፕሮፌሰር ብርሃኑ ነጋ ከመጀመሪያው ነው አገር ይገነጥላል እንጂ ወዴት ነው አገር የሚያሻግረው እኔ ምን አውቄ እኔ ኦገር እንዴ ኦነግ ሆነ አሉ ሰማው በጆሮዬ ነው ሰማው እውነቴን ነው የምልህ እኔ እኮ ከዚህ በፊት ወዳጄ ከዚህ በፊት አንድ የሰማሁት ነገር አለ ምን የሰማሁት ነገር ምን ነበር ብርሃኑ ነጋ ሳይሆን ብርሃኑ ነጋሳ እንዴ ጉድ ዛሬ ነው እንደምሰማው ጉድ እውነቴን ነው ዛሬ ብርሃኑ ነጋ ወይኔ የኛ የአማራ ባንዲራን የሚይዘው እኛን ደጋፊው ለማድረግ እንጂ ወነግ ነው ጉድ ወረሞ ነው ተወልዶ ያደገው ቢሾፍቱ ነው ጉድ ብርሃኑ ነጋ ወነግ ነው ጉድ ያ ወነግ ሰውዬ በአዲስ አበባ ጉዳይ ምን እንዳለ ሰምተሃል ምን ነበር ያለው በአዲስ አበባ ጉዳይ ባላደራ ብሎ የተነሳውን የኛን ተወካይ እስክንድር ነጋ ያ ራስ በረሃ ሰውዬ ያ መላታ አማራ ነው እንዴ ምን አጠፋ አማራ ነው እንዴት የኛ ወገን ኦነግ ነው እስክንድር ነጋ የኛ ነው አዎ እንዴ እስክንድር ነጋ ባላደራ ብሎ ተነሳለ እሺ አዲስ አበባ ያሉ አማሮችን መብት ለማስከበር ተነሳለ እስክንድር እሺ ብርሃኑ ነጋ ወጣና ብርሃኑ ነጋሳ ወጣና መንበል ጥሩ ነው እንዴ ጉድ መንበል ጥሩ ነው ወዳጄ እሺ ታከለ ኡማሚ ባለ ወረሞ ጋላው ወነጉ ጢፋት ካጠፋ ይተች ካላጠፋ ባላደራ የሚባል ነገር አይሆንም ብሎ የኛን እስክንድር ነጋን አልነቀፈም እስክንድር ነው ያ ራስ በርሃን ያ ምላስ ጭንቅላቱን ያ መላጣው እንዴት እስክንድር ነው ወካው ያማራ የቁርጥ ቀልጅ የሚየ ምኒልክን ራእይ ሊያስፈጽም የተነሳ የቁርጥ ቀልጃችን አዲስ አበባ እንደዛ በለኛ አዲስ አበባኛ አዎ አዲስ አበባ የአማርኛ ተናጋሪ
እኛ የቆረቆርናት እሺ አጤ ምኒልክ እምዬ ምኒልክ የቆረቆራት እሺ የምዬ ምኒልክን ራዕይ ለማስፈጸም እስክንድር ነጋ ተነሳ እሺ ብርሃኑ ነጋሳ ወጣና ጥሩ አይደለም እስክንድር ተሳስቷል ብሎ ተናገረ እንዴ ቆይ እኔ ጥያቄ አለኝ ጥያቄማ ጠይቅ ደግ ሰማኝማ እኔ ብርሃኑ ነጋ ስባል ነው ሰማ ለካ ብርሃኑ ነጋሳ እንዴ ብርሃኑ እንዴ ወንድም አለም እሺ እኔ በጀ በልቻለሁ እሺ የወንዝህ ያገርህ ልጅ ነኝ አዲስ አበባ ምኛ ነች የናንተ አው የኔና ያንተ የኛ ናት ያማራ ነኝ አዲስ አበባ ክሩ አማራ የአዲስ አበባ ክሩ አማራ ስልጡን አማራ እኔ ልንገራ የደቡብን ህዝብ ከእንደ ጦጣ ባርዛፍ ላይ ሲዘል አውርደን ልብስ ያለበስ አንዴ ያሰለጠን ተማኝማ ወረሞን ቀጥል ወረሞን ይልሃለው እሺ ቦቲ ከማጥለቅ እሺ እንደኛ በባዶ እግሩ እንዲያደርግ ያደረግን እሺ ስልጡን ህዝቦች እሺ ትግራዋያንን አንበጣ ከመብላት አድነን ጤፍ ያበላ እኛ ኩሩ ህዝቦች ኢትዮጵያውያንን ያሰለጠንን ክሩ ህዝቦች እኛን ክዶ ያ ወነጉ ብርሃኑ ነጋ ለወረሞ ቆመ እሺ ያ ወረሞ ሰውዬ እኛ የምናደርገውን ነገር የሚቃወመው ለምን መሰለ ወዳጅ እሺ ለምንድን ነው ውራጌ ሰውዬ ውራጌ ነኝ ብሏል እንዴ ማ ብርሃኑ ነጋ እንዴ አይደለም ውራጌ አይደለም ሰማኝማ እንዴ የኛ ነው አዲስ አበባ እንዴ ዛሬ ኦነጋራጉት እንዴ እሱ የት ነው ቆይ እስቲ ብርሃኑ ነጋ አሉት አሁን ቆይ እስቲ ኦሪጂናሉን ንገረኝ እስቲ ላዳምጥ ስማኝ ወዳጅ ስማኝማ እሺ ቀጥል ብርሃኑ ነጋ ትክክሉ ማንነቱ ወራጌ ነው ወራጌ እሺ ያ ወራጌ እኛን ባንዲራ የአማራን ባንዲራ ይዞ ሲዞር የነበረው አማራን አታሎ ስልጣን ለመውጣት ነው እንዴ አማራ ሰሞኑን ወደ ባህር ዳር ሲመጣ ወደ ቀያችንማ ስማኝማ ምላሰን ቀበል ቀባ አንዴ እንትኑ አንዳንድ የፖለቲካ ፎንቶሎጂያ ነው የአንዳንድ ፎንቶሊካ እኮ የሆነ ብሔርን ገብቶ የብሔርን መስሎ መግባት አለ አሁን ብርሃኑ ነጋ ልሙጡን ባንዲራ ይዞ ስንቀሳቀስ የነበረው ምን አለበት እስቲ ወደ ብሔሩ አንድ ላይ ሰብስቦ አማራን ወዶ መሰለ ወዳጄ ወይኔ መጀመሪያ ብርሃኑ ነጋ ያሰበው እሺ ልሙጥ ባንዲራ ይዞ እሺ አማራ የሚነፍቃትን በአማራ በእኛ ቀለም የተገነባችዋን ኢትዮጵያ አመጣለሁ ብሎ ተነሳ እንጃለ ያታለ ስልጣን ቢዝማ ቀድሞ የሚቀብረው ወዳጄ እኛን ነው ሰውዬው ወነግ ነው ሰውዬው በዘር ግንዱ ውራጌ ታውቃለህ? እሺ አው ውራጌ እዛ መርካቶ ላይ ጨርቅ ሲሸጡ የሚውሉት እሺ ታውቃለህ? እንደው አንዴ እኔና አንተ ልንለምን ሄደን ትዛለ እኔ ላለበላ በመሰራበት ሰዓት ለመና ምግብ ለመና ሄደን ስንሄድ አው እንዳሉን ታውቃለህ? እሺ ወይኔ ወይት ነው የመጣ ያሉን ሰዎች ዘመድ ነው ብርሃኑ ነጋ እሺ ያማራን ባንዲራ ይዞ ያማራን ስነ ልቦና ተመሳስሎ ስልጣን ሊወጣ መጣ የመስጥ ሰውዬ ወደ ባህር ዳር ሲመጣ እሺ አይሆንም አውቀንብሃል ስንለው ወነግነቱን በአደባባይ ያሳየ አሁን እንደሚመስለኝ ማለት ነው አስማኝማ መጀመሪያ እኔ የመለከራ ያካሂዳለሁ ብሎ ልሙጡን ባንዲራ ይዞ ነበር መንቀሳቀሰው አው ነው አይደለ እዚህ ጋር ያዝ ጻፎ በልጻፍ ጽፋል በውስጥ አልተማርኩም ወይኔ ተጉድ ለካ አልተማርንም ለማንም እንዳትል ወይኔ እኛ ማለት እኛ እኮ እሺ ቆይ እና ይኸውልህ አሁን ስማኝማ እንዴ ስማኝማ እኔ እነሱ መስሎ ገባ ከዛ አሁን ኦነግ ነኝ አለ ኦነግ መስሎ ልገባ ከዛ ከኦነግነት ወጥቶ ሌላ እንደመገባ ምንም ጥርጥር የለኝም አልጠራጠርም ወረሞ
ዛሬ ሁሉ ነገር ብልጥ ሆኗል። ወረሞ የፈለክ እነሱን ብትሆን አንተ ቆይ እኔ ለማ እኛ ነው ኦሮሞ አይደለም የኛ ነው አብይ የኛ ነው ታከለውማ የኛ እንዴ ተንታውሮ እሺ ኦሮማና ቆይ ኦሮሞ ሰውን ስበዘብዝ ነበር አይደል እንዴ አማራ ክልል እኛ የኛ አይደለም ብሎ ምናገር እንዴ ያለም እንዴ እኛ አብይን የመሰለ ወለግ አብይን የመሰለ ወረሞ አማራ ሊሆን አይችልም። አማራ ስልጡን ነው። አማራ የመነጠቀ ነው። አማራ ቀን ሲጠጣ ውሎ ማታ የሚደግሞ የሚጠጣ የማይደክም ነው። አማራ ጠላቱን ግንባር ብሎ የሚያፈርስ ነው። ወይኔ እሺ እንዴት ያ ወረሞ አማራ ነው ትላለህ? በርግጥ ለማ ስሙ አማራ ነው። ስሙ አባቱ መገርሳ ነው፣ ወረሞ ነው። አብይ ስሙ አማራ ነው። እሺ አባቱ አህመድ ነው፣ ወረሞ ነው። እሺ ከወረሞ የተወለደ አማራ ሊሆን አይችልም በጭራሽ። ሰዎቹ አብይ መህመድ የመጣ ሰሞን ቆይ አሁን እቺ መልስ ማለት ነው። አሁን የሰጣኸኝን ጥያቄ እውነትም ያስጨፍራል። እኔ ዘፈነ በከፍተልኝና በዘፈነ በጨፈረ ደስታዬን በገልጽ አሪፍ ነው፣ ይመቸኛል። ይሄን ያስጨፍራል። እውነት ነው እንዴ? ያስጨፍራል። ከፈተልኝ ባልስማማ ከፍትልሃለሁ ወዳጅ አለም። ከፈተልኝ እኔ ላንተ ያሉን ኩለማኑን አለ ወዳጅ አለም። አይ አንተማ የኔ ያኔ አስታውሰህ ከሆነ ወደ ኦሮሚያ ወይ ከፈት yes ya lama ya ወይኔ አሪያ ምንድነው አቋረጥከው? ምንድነው yes ya ቁጭ ነው የበላይ ዘለቀ ምንያው እባክሽ ምንድነው ከዘጋው? ወይኔ ዘፈኑ ዘጉበት ተዘጋ። አማራ ወይኔ ያ ድንቅ ባህል ታሪክ ያለው ኢትዮጵያን በእጁ ጠፍጥፎ የሰራ ጋላን ያሰነጠለ ሻንቅላን ያሰነጠለ ሽርጣም ነዛ እስላሞቹን ሸታታሞቹን አፋሮችን ያሰለጠነ አማራ ክሩ ህዝብ ነው። አማራ ክሩ ህዝብ ነው። ትግራዋያንን አንበጣ ከመብላት ያዳነ አማራ ስልጡን ህዝብ ነው። ጀመር ወይኔ እሺ ቀጥል አንዴ ቀጥል ወይ ሰማኝማ። ስለ አማራ ስንቱን ታሪክ ልቀቀኝ። እሺ ስንቱን ታሪክ ልንገርህ ስለ አማራ። እሺ አማራ ስልጡን ህዝብ ነው። እሺ አማራ ስንቱን እንዳላሰለጠነ ዛሬ ወነግ ሀገሬን ሲመራ አማራ የመሰረታትን ሀገር ወነግ እንዴት ይመራል? ወረሞ እንዴት ይመራል? እሺ አገሬ በተናን እንጂ አገረን አዲስ አበባችን ዙሪያ ኢስላም እነዛ ኢስላም አርሲ ጋላዎችን ሰብስቦ ከንቲባ አድርጎ አገር በኢስላም እያስወረረ ነው። ጨፍሩበት
قال سرق ውድ ተመልካቾቻችን እኛ በጣም እናመሰግናለን። እኔ ከናንተ ጋር ቆይታ ያርኩኝ ሰሌም ኡመር እባላለሁ። ከናንተ ቆይታ ያረገ ወንድሜ ስሙ መሐመድ ከዲር ተጎጀ ይባላል። ብሔሩ ስልጤ ነው እና ያን ሰው ደግፎት እኛንም ደግፉን። አንተ ወይ አንዴ እና እንወዳችኋለን፣ እናመሰግናለን። ቆይ አንዴ ውሃ ልጠጣ ነው ሄዱ ይመጣል እና እኛ አማራ ፈጣሪ የለን። ወዳችኋለሁ፣ አመሰግናችኋለሁ። እኔ ሰሌም ኡመር እባላለሁ። በጣም ነው የምወዳችሁ። ይሄን ቪዲዮ እንዳለ ሼር አድርጎና በየእንትኑ አድርሱልን ነው የምላችሁ። እኔ ሰላም ጤና ይስጥልኝ። ክብራትና ክብራን የተከበራችሁ የተወደዳችሁ አታ ከታባነ መጣሁ እባክህ። እኔ ጎንደር የት እዚህ ምን አዲስ አበባ ላይ ምን ልታረግ መጣህ? እኔ ምን ልታረግ መጣህ አዲስ አበባ? ቆይማ አዲስ አበባ ምን ልታረግ መጣህ? ምን ጠየቀህ? ቆይ ወዳጄ አንዴ ምን ነበር ያልከው? አዲስ አበባ ማለት የኛ አማራ ነው። የአማራ ነው? አዎ የኛ ነው። እንዴ የአማራ መሬት ቤት ነው። የአማራ መሬት ፍንፍን አንቲያና አዲስ አበባ ከየት ነው የመጣኸው አንተ? ከጎጃም ከመጣህ ታዲያ አዲስ አበባ አንተ እንዴት ሆናል? እንደ ኢትዮጵያዊ አንተ ነው። የኛ የብቻችን ነው የምትለው? እንደ የኛ ነው። እኔ ከጎንደር ነው የመጣሁኝ። አዲስ አበባ የኛ ናት። እንደውም ወደ አማራ ክልል መመለስ አለበት አዲስ አበባ። እንዴ አዲስ አበባ አማራ ክልል? አዎ አዲስ አበባ አማራ ክልል መሄድ አለባት ናት። አዎ መሄድ አለባት። እንዴ አዎ እንደዚህ ማን ብሎ ነው የነገረህ? እና እስክንድር ነጋ እኮ አሁንም እስር ቤት መግባት የለመደ በወያኔ ዘመን እስር ቤት ገብቶ ይሄ በአዳዊ አሰራር ሲሰራበት የነበረ እንደ ሴት ልጅ የተደፈረ ሰው ነው። አሁን እስክንድር ነጋ እስኪ አራራግም እንዴ ተደፍሯል። እስክንድር ተደፍሯል። አሁን መታሰር ፈልጎ ነው ባላደራ የአማራ ባላደራ ነኝ ብሎ የሚንቀሳቀሰው ይሄ ሙሽላቃ ሰውዬ ምን አንተ? አዎ ተደፍሯል። እስክንድር እስር ቤት ላይ ተደፍሯል። የወንድ ባህሪ የለውም አሁን። እስኪ የለውም። ያሳክከዋል። እንዴት ያደርገዋል? እዛ ለምዷላ። ኦኬ ምን ጭቅላቱ ነው ወይስ ፊንጢጣው ላይ ተልቶበታል? ወይኔ አንተ እንዴ አረፈር ላፈር እውነቴን ነው የምልህ። አረፈር ላፈ እንዴ ወዳጄ ማራው እንዴ አረ እንዴ ይሄንማ አዲስ አበባ የኢትዮጵያውያን ነች። እሺ የብሔር ብሔረሰቦች። እሺ የምትኖረው ኦሮሚያ ክልል ላይ ነው። አትስማማም? አዲስ አበባ ያንተም ነች። ስልጤ የሚባል ታውቃለህ? አዎ ስልጤ አውቃለሁ። እኔ የስልጤ አዲስ አበቤ ነኝ። እሺ አዲስ አበባ የኔ ነች። አያ እሺ ትስማማለህ? የኛ ያንተ ልጅም የኛ ናት። አንዴ ያንተም የኛም ነች። አትስማማም? አልስማማም። ያንተ ብቻ ነች? የኔ ብቻ ናት። እንዴ አዲስ አበባ የኔ ናት። እንዴ የማንም አይደለም። በል እንግዲህ ወዳጄ እሺ አዲስ አበባ ያንተ ከሆነች አንድ የምጠይቅ ጥያቄ አለ። አዲስ አበባ ውስጥ ያሉ አማሮች ከየት ነው የመጡት? ጎንደር። ከጎንደር? አዎ። ሌሎቹስ ከየት መጡ? ጎጃም። ከጎጃም? አዎ። ሌሎቹስ ከየት መጡ? ባህር ዳር። ከባህር ዳር። እነዚህ ሁሉ ሲመጡ መሬት ይዘው መጥተዋል? አፈር ጭነው መጥተዋል? ያኔማ እኔ ውሸት አልናገርም። እውነቱን ልንገር። እኔ ያኔ ስመጣ ቫራባርሶና ቆምጣና ኪንፎጣ መታያትን ሽርጥ አድርጌ ነው የመጣው። ታዲያ እንግዳ የተቀበለ ህዝብን መሬት ያንተ አይደለም የምትለው ምንድነው? እኔ አሁን አዲስ አበባ ስልጤ ነኝ። አዎ አዲስ አበባ የአማራም ተወላጅ እዛ የሚኖረው የስልጤውም የኦሮሞውም የምኑም የሁሉም ከተማ ነች ብዬ አምናለሁ። ግን የኦሮሚያ ክልል መስተዳደር ውስጥ የምትገኝ ከተማ ነች ብዬ አምናለሁ። በዚህ ለምን እንደው ማታምነው አንተ?
እኔ ትንሽ አንተ አሁን ያልከኝ ትንሽ ቆረቆረኝ የት ጋር መሰለ አንተ ከነ መጣው አልከኝ ከጎጀም አልኩ እንዴት ነው መጣው አልከኝ የራሴን ቁምጣና ባረብ አርሶ አርጌ ነው መጣሁኝ አልኩ ከዛ መሬት ይዘህ መጣሃል ስትለኝ ትንሽ ለካ መሬቱ እዛው ነው ያለው እኔ መሬቱ ይሄን ነው ማለት ወዳጄ አንተ እኛ አዲስ አበባዎች ብዙም ስለመላው አዲስ አበባ ስለመላው ሀገሪቷ ብዙም አናቅም እኛ አዲስ አበባዎች ከአዲስ አበባ ወጣን አናቅም ያው ያራዳ ልጆች ነን ውሃ ጠብሰን የበላን ልጆች ነን ከምላስ ላይ ምራቅ መሰርቁ ልጆች አዎ ከምላስ ላይ ምራቅ አይደለም ከምላስ ላይ ሌላ ሁለተኛው ምላስ የምንሰርቅ ልጆች ወይኔ እሺ የገጠሩን ኑሮ አናቅም ግን እኛ አዲስ አበባ ውስጥ የሚኖረው አዲስ አበባ የሚባለው ብዙ ማንነት አለው ይሄ ሁሉ አዲስ አበባ ነው ኦሮሞ አዲስ አበባ አለ ትግሬ አዲስ አበባ አለ እንደውም በደረጃ አማራ አዲስ አበባ አንደኛ ደረጃ ይቀመጣል ይባላል የመጣችሁበት ሁኔታ ደግሞ የተወሰናችሁ ለልመና የተወሰናችሁ ገድላችሁ ሰፍራችኋል ገድላችሁ እዛ በሳቱ የነበረው የሸዋ ኦሮሞን ገድላችሁ ሰፍራችኋል የቀረው ደግሞ ለልመና መጣችሁ እዛው ቆይታችኋል በሲተኛ ዳሪ መልክም የመጡ አሉ እዛው ተዋልደዋል አፈር አንተ አፈር እንጂ አሳፈርክኝ እውነቴን ነው ምን አሳፈርክኝማ እንዴ ለምን ታፍራለህ እናንተ ሀገር ላይ መንገድ ላይ ይሸጥ የለ እንዴ ኧረ አሳፈርክኝ ይሸጥ የለ እንዴ አንተ ወንደዛ ትበል እንዴ አሁን እኛ አዲስ አበባ ሰባተኛ ብትሄድ ማለት ነው በሙሉ እናንተ ሰዎች ነው እናንተ ሴቶች ናቸው እንዴ አንተ እኔ የምልህ እሺ እኔ የምልህ ለምንድን ነው ሴቶቻችሁ ገላቸውን የሚሸጡት እኔ እቺን ነገር ባታነካካኝ ጥሩ ነው ወንድሜ ለምንድን ነው ማላነካካ ምንድነው ችግሩ ሰርተው መብላት አይችሉም እናንተ ወንዶቹ ለሴቶቹ በቂ አይደላችሁ ማለት አልጋ ላይ በቂ ሁኔታ ላይ አተኙላቸው እኔ ብሪያና አንተ መጠጣት እንጂ ያን ነገር መቼ ያውቅ በቃ ቢራ እየጠጣችሁ ገብታችሁ ትተኛላችሁ ሴቶቹ ተቃጥለው በዛው ይለምዳሉ በዛው ነጋዴ ይሆናሉ በዛ ማለት ነው አታነካከኝ አልኩ ወንድሜ እንዴ አንተ አታነካከኝ ጉድ እኮ ነው ለማንኛውም ወዳጄ አዲስ አበባ የብሔር ብሔረሰቦች መኖሪያ የብሔር ብሔረሰቦች መቀመጫ እናንተ የምትለምኑባት ከተማ ነች እናንተ እንደፈለጋችሁ መለመን ትችላላችሁ ከጫፍ እስከ ጫፍ አዲስ አበባ ላይ የመለመን ሙሉ መብት አላችሁ ወረሞ የምትሉት የኦሮሞ ቆይልንገር አንተ ቆምጬ እሺ ቆይልንገር አትሳደባ እንዴ አትሳደብ ስድብ አይደለም ቆምጬ ማለት አትሳደበኛ ስድብ አይደለም ስማችሁ ነው ምን ቆምጬ ያልከኝ አይደል ስማችሁ ነው እሺ ይኸውልህ ቆምጬ ልንገር ቆምጬ አትበለኝ አትሳደበኛ እንዴ አክብሬ እኮ አንተ ጋር ያወራለሁ እሺ አትበለኝ ቀጥል ጎንደሬው እሺ ጎጃሜው ነው ጎንደሬው አዲስ አበባ ውስጥ እናንተ ከጫፍ እስከ ጫፍ ድሮ ልመና ላይ እንደተሰማራችሁት አሁንም እንደልባችሁ መለመን ትችላላችሁ እሺ ሌላው አዲስ አበባ ደግሞ አሁን ጉራጌው ነጋዴ ነው ትግሬው ሸቃላ ይሄ ምንድነው ወርቅ ቤት ምናምን ከፍቶ ይሰራል ኦሮሞ ራሱ እንትን ልማት ላይ ተሰማርቶ ነው ያለው ሁሉም እናንተም ስራችሁ ሎተሪ አዘዋሪነቱን ልመናውን ሽንት ቤት ሲሞላ ምድጎቱቱን እሱንም እንደልባችሁ መስራት ትችላላችሁ ግን ማቆም ያለባችሁ ነገር እየወጣችሁ የአዲስ አበባ ባለቤት እኛ ነን ማለታችሁ ማቆም አለባችሁ ወንድሜ እንደዛ ካረከለንማ ኦሮሚያ ውስጥ ሄደን እንድንጠይቅና እንድንለምን ካጠየቅንልን ይውጣልን ወርቀስ ጠንና የምለምን ችግር የለም ኦሮሚያ ላይ ብትሄዱ አይደለም በአማርኛ ለምናችሁት በጥቅሻ ስትጠይቁት የሚሰጥ ህዝብ ነው ይሄ በተፈጥሮ አቃፊ የሚባል ማህበረሰብ ኦሮሞ ነው እኔ ኦሮሞ አይደለም ያው ስልጤ አዲስ አበባ ነኝ እና ወደ ኦሮሚያ ሲኬድ ያው ሰዎች አባቶቻችን ሲነግሩ እንደሰማሁት ወደ ኦሮሚያ የሄደ ለማኝ በሙሉ አይናገርም ውሃ ጠይቀው ወተት ይሰጣሉ አሉ እኔ እንደው አዲስ አበባ ላይ መኖር ትቼ ወደ ኦሮሚያ ሄጄ እንደናንተ በልመና መሰማራት ያምረኛል አንዳንዴ ምክንያቱም እንጀራ ተጠይቆ ስጋ የሚሰጥ ህዝብ ነው አሉ ውሃ ተጠይቆ ወተት የሚሰጥ ህዝብ ነው አሉ ነገሩ ዛሬ ተቀይሮ እንደሆነ አላቅም እና ወደዛ ሄዳችሁ ለመለመን ጥቅሻም በቂ ነው በጥቅሻ ባይናችሁ ጥቅሻ መለመን ትችላላችሁ ግን ወደ ኦሮሚያ ስትሄዱ ኦሮሚኛ መማር መጀመር አለባችሁ ቆይ ኦሮሚኛ በደንብ ከተማራችሁ ሀብታም ትሆናላችሁ ወንድሜ እኔ በቃ ሰቀጠጠኝ እኔ ራሴ መደበቅ አቃተኝ እውነቱን ላውጣ
አውጣው እውነቱን ማውጣት ፈልጋለሁ አውጣው ወዳጅ እኔ ኦሮሞ ነኝ ተወልጄ ያደኩት ኦሮሚያ ነኝ ግን ከዛ ውስጥ ወጥቼ ሌላ ክልል ነው የገባውኝ እነ እስክንድር ነጋ ነው ያሳሳቱኝ እኔ ደሜ ኦሮሞ ነው አሁንኝ ነኝ አሁን ተቀይሬያለሁ አልፈልግም እኔ ገዝቻለሁ እሱን እንዴ መጀመሪያ ኦሮሞ ነኝ አማራ ነኝ ያልካው እንደሞ ኦሮሞ ነኝ እንዴ ኦሮሞ ነኝ ወተት ያጠጣል በውሃ ፋንታ በእንጀራ ፋንታ ስጋ ይሰጣል ሲባል ነው ኦሮሞ ነኝ የምትለው ወተቱን ስለምወድ ይሄ ይኸውልህ ኦሮሞ ሳትሆን ኦሮሞ መሆን ትችላለህ እንዴት በላይ እንዴት እሺ አንተ አማራ ነህ አይደል አዎ ኦሮሞ መሆን ከፈለክ ልክ እንደ ኦሮሞ ጥሩ ሰው ሁን ኦሮሞን መውደድ ጀምር እሺ ኦሮሞ የሚያደርግበት አንተን ኦሮሞ የሚያደርግበት ስርዓት አለው ኦኬ ያ አባገዳ ስርዓት የሚባላል አዎ ሞጋፈቻ ጉዲፈቻ የሚባል ወይኔ ቆልንገር ትርጉሙን ልንገር እሺ ጉዲፈቻ የሚባለው አባት እናት ቦና አደጋ ተነጥቀ የቲም ሆነ ወስደው ሲያሳድጉ ኦሮሞነትን ሙሉ ኦሮሞነትን ይሰጡሃል ወይኔ ይሰጡኛል አባት እናት ሆኖ ያሳድጉሃል ያሳድጉኛል ጉዲፈቻ ይባላል ያሳድጉኛል አሁን ማለት አድጋሃል እንጂ እንዴ አድጋሃል አንተ አሁን ላንተ ጉዲፈቻ መሆን አትችልም አንተ ስላደክ ላቅማዳም ስለደረስክ አሁን አንተ መሆን የምትችለው ሞጋፈቻ ነው ኦሮሞን ማፍቀር መውደድ ጀምር ኦሮሞ ስትወደው ይወዳል ለቴን ነው ማለት ከወደድከው ሆዱ ላይ ገብተ ደም ሳይነካ ትወጣለህ ኦሮሞ የዋ ነው ምንም ደም ሳይነካ ኦሮሞ የዋ ነው በቃ ትገባና ትወጣለህ እሺ ግን አንተ ብልጣብልጥ ልሁን ካልክ ሜንጫ ታውቃለህ ይሄ እንደዚህ ይዘውት የሚዞሩት እንዴ እርሻ ምናምን እንዴ አሁን እንዴ ወንድም በሱ አንገትን ይቆርጧል እንዴ አንገቴን ብልጣቱና አንገትን የምትወዳት ከሆነ ብልጣቱንባቸው የዋሁን እንደነሱ ኑር እሺ ውደዳቸው እሺ ኦሮሞነትን ሙሉ ኦሮሞነትን ይሰጡሃል አንገቴን ወይኔ አሁን በውሃ ፋንታ በሽ ነው ሁሉ ነገር የተትረፈረፈ ነው በውሃ ፋንታ ወተት በእንጀራ ፋንታ ስጋ ይሰጡሃል ቆጮኛ ነው ወደኛ ክፍለ ሀገር ነው ኦሮሞ ጮኮ አቤት ገንፎ በቅቤ የተለቀለቀ ገንፎ አንዴ ላጫውታ አንዴማ ንግግር ያነሳልና አንዴ ኦሮሚያ ክልል ሄድኩኝ ለለመና ስለምን እና ገባ ውሃ ጠማኝና ከዛ ውሃ ስጡኝ ስል የሚያክል ባልዲ የሚያክል ወተታና አንድ ቆይቾ ነው ጩኮ ወዳጄ አንተ ጥሩ ሰው ከሆንክ እሺ ቋንቋቸውን ከለመድክ እነሱን ከመሰልክ ባትመስል እንኳን ለነሱ ክብር ካለ ልጃቸውን ይሰጡሃል ልጃቸውን ድረው አንተን ዘመድ ማድረግ ይፈልጋሉ እኔ አሁን ምንድነው ችግሩ መሰለ እኛን ክፉ ይሆን ነው አሁን እናንተ ወረሞ ነው የምትሏቸው አይደል ወረሞ ስማቸው ግን ኦሮሞ ነው ኦሮሞ ወረሞ ወረሞ አደ ኦሮሞ ባል ያ ኦሮሞ ወረሞ ከየት ነው የመጣው ከጎንደር ነው የመጣሁኝ በል እስቲ አማርኛ ፊደል የኛ ነው ትለለ እንዴ አዎ የኛ ነው በል ሞ ኦሮሞ ወረሞ ምና ወረሞ እሺ አፌ ላይ ነው አፋ አይደለም ጭንቅላት ላይ ችግር አለ ኦሮሞ ብሎ መጥራት ከብዶሃል አባቶች ይሄንን ትቢት ተወውና ኦሮሞ ላይ ወደ ኦሮሞ ስትሄድ አሁን አገኘሁት ሞ ኦሮሞ ወረሞ ተው በቃ ይቅርብ አንተ ብቻ እኔ መልህ ነገር ዘመዶች ከጎንደር የሚመጡ አዳዲስ ዘመዶች ከጎጃም የሚመጡ አዳዲስ ዘመዶች የምትመክራቸው ነገር ኦሮሞን ለመብላት ትቢት አያስፈልግም ባላችሁ ጸባይ ነው የሚያስፈልገው ባላችሁ እሺ እውነቴን ነው እኔ አሁን እንደ አንድ ኢትዮጵያዊ ነው የምመክረው አሁን እናንተ ኢትዮጵያን እኛ ነን የፈጠርናት ትላላችሁ አይደል አሁን እኛ ነን እንትን ችግር የለውም አብሽር
የደቡብን ህዝብ እኛንን ከእንጨት ላይ ያወርድ ነው ትላላችሁ ነው አሰለጠናችሁት አሰለጠን ነው ግን ዛሬ ድረስ እናንተ አንሶላ ነው የምትለብሱት ያው እኛ እኮ አንሶላ ማተንካ ባህሌ ነው ባህሌ አንሶላ ተንካ ታዲያ ዛሬ ድረስ ያሰለጠናችሁ እንዴት ነው የደቡብን ህዝብ ያሰለጠናችሁት ለምሳሌ እናንተ ጫማ አታረጉ አላረግም እግሬ እንዲው አንተ ቆይ እግሬ ለምን ብልግና ታስተምራለህ እግሬ ተከንክኖ አለ ብላ አይገባም እኔ ጫማ ማጥለቅ አልፈልግም አልወድም ጫማ ለማድረግ ዘመናዊነት ነው ማለት ነው አው ጫማ አልወድም እኔ አልወድም እግሬ ብልግና ላስለምድም እግሬ እናንተ በጣም ሱልጡን ናችሁ ጫማ አታረጉ እሺ ለግራችሁ ብልግና አታስተምሩ እሺ ጫማ የሚያረጋውን እናንተ አሰለጠናችሁት አው በጣም ጥሩ ብቻ የእናንተ ጉዳይ ግራ ያጋባል ለብሶ የሚሄድን ራቁቱ የሚሄድ ሰው አሰለጠንኩህ ይያለው ነው እንግዲህ ጫማ የሚያረጋውን ጫማ የማያረጉት እናንተ አሰለጠንኩት ይያላችሁ ችግር የለውም እንኳን አሰለጠናችሁ ግን እንደ አንድ ኢትዮጵያዊ መነግራችሁ ነገር የትኛውን ቦታ ስትሄዱ አሁን እናንተ ስራ በብዛት ልመና ሎተሪ አዝዋሪነት ኦቾለኔ ማሽጠት እንደገና ደግሞ ይሄ ምንድነው የሰው ሽንት ቤት ሲሞላ ተጠርጋላችሁ ሌላ ደግሞ ምንድነው ሰው ቤት ሲሰራ ጭቃ ታቦካላችሁ ገለባና ጭቃ አንድ ላይ አድርጋችሁ በግራችሁ አቤት እሱማ ስራ አቤት ስራ ነው ይሄን ጠላ ያመጡልሃል በጋን ትጠጣለህ ጠላ ትወዳላችሁ ወዲያው ጠላ አቤት ጠላ ትጠጣለህ ይሄን ትኮመክማለህ ወስደህ ብቻ ጭቃው መለጠፍ እና አሁን ያንን ስራ ለመስራት ይሄ የጭቃውንም ስራ ይሄ ሽንት ቤቱንም ልመናውንም ለመስራት ለእናንተ የሚያስፈልጋችሁ ጸባይ ብቻ ነው ይሄ ጸባይ እኛ ፈጠርናችሁ ኢትዮጵያን ስንፈጥር ያንበሳውን ድርሻ እኛ እንወስዳለን የምትሉት ነገር ማቆም እሺ በቃ ፈሪያ እግዚአብሔር ነው እናንተ እሺ ልክ እንደሌላው ኢትዮጵያዊ አሁን ሰው ኖሮት ሰልጥኖ ሰልጥኛለሁ ብሎ ቢኩራራ ጥሩ ነው እናንተ አሁን አልሰለጠናችሁ አሁን ዛሬ አንተ ሙቀት ነው ግን አንሶላ ለብሰሃል ሙቀት ነው አሁን ሙቀት ሊገለኝ ነው ግን ይሄ የመኝታ ልብስ እንጂ ይሄ የቀን ልብስ አይደለም ደግሞ አንተ ረሳውኝ እኮ ፌስታል መለብስ ነበር ግን ዛሬ የሆነ ቦታ ትቼ ነው ፌስታል ማለት በል እንግዲህ ወዳጄ አሁን እኔ ለመጨረሻ ጊዜ የምመክር ነገር የትኛውን ቦታ ሄደ ለመኖር ለምሳሌ ኦሮሚያ ካስጠላ ወደ ደቡብ ሄደ ለመኖር የምትኖርበትን አካባቢ ቋንቋ ለምደ ህዝብረተሰቡን መስለ ተመሳስለ ለስራ ጥቅም ይጠቅማል አሁን ለምሳሌ ልመናን አንድን ስልጤ የሚባል ህዝብ በአማርኛ ከምትለምነውና በሚያቀው ቋንቋ በስልጥኛ ከምትለምነው የቱ ነው የሚሻለው በራሱ ቋንቋ በቃ ለዚህ ነው በሄዳችሁበት ቋንቋን ተማሩ አትናቁ እሺ አንድ ጊዜ ትዝ ይለኛል ካባጫዳ ይሻለኛል ጤፈጨዳ ስትሉ ነው አዎ ብለናል እሱ እኮ ጥሩ አይደለም እኔ አሁን ወዳጄ እኔ ለናንተ እንደ አንድ ኢትዮጵያዊ ነው መመክራችሁ አሁን ባለፈው ራሱ እኔ ቅርብ ጊዜ ነው የሰማሁት ትግርኛ ቋንቋ ጎሮሮ ይሰነጥቃል የወፍ ቋንቋ ነው ሲባል ስትሉ ሰምቻለሁ አው ብለናል እሱም ጥሩ አይደለም ትግርኛን መልመድ ትግራይ ላይ ሄዶ ለመለመን ይጠቅማል አሽ ዲረኮ አው ሰው ኦሮሚኛን መልመድ ኦሮሚያ ላይ ሄዶ ለመለመን ይጠቅማል ደግ ወደ ደቡብ ብሔረሰቦች መሄድ የያንዳንዱ ብሔረሰብ ቋንቋ መልመድ የሄድክበትን ቦታ ቋንቋ መልመድ ለመለመን ይጠቅማል በአማርኛ ውሃ ጠይቀኸው እሱ መርዝ ዞል ቢመጣስ አልገባውማ ውሃ ነው የጠየቀው ለጆሮ ምቀፍ ነገር ውሃ በዛ አካባቢ ቋንቋ ምን እንደሚባል ስለማታውቅ ውሃ ጠየቀው እሱ አይገባውም ከዛ ውሃ በውሃ ፋንታ መርዝ ዞል ቢመጣስ ወይኔ አንተ ደግሞ ቋንቋ እንጀራ ነው ቋንቋ እውነቴን ነው አማርኛ እኔ የምለው ያላህ ቃል አይደለም አማርኛ የመጽሐፍ ቅዱስ ቃል የእግዚአብሔር ቃል አይደለም አማርኛም እንደማንኛውም ቋንቋ የሰው ልጆች የፈጠሩት ቋንቋ ነው መግባቢያ ነው አማርኛ የተለየ ቋንቋ አድርጋችሁ አታስቡት የሄዳችሁበትን አካባቢ ምሰሉ ለምሳሌ እነዚህ ብልጦቹ ታውቃቸዋል ጉራጌና ስልጤ የሚባሉት ኦሮሚያ ላይ ሄደው በአመቱ ቋንቋን በደንብ ይለምዱታል የኢትዮጵያን ኢኮኖሚ ታውቃለህ የቢዝነስ ብር የሚባለው ቢዝነስ የተለያዩ ትልልቅ ስራዎችን የተቆጣጠሩት እነሱ ናቸው በመንደነ የተቆጣጠሩት ኦሮሚያ ላይ ሲሄዱ ኦሮሚያን መጀመሪያ ስራቸው
አካባቢውን ቋንቋ መልመድ የአካባቢውን ህብረተሰብ ስነ ልቦና ታውቃለህ ያው ስነ ልቦና ባህሪ መረዳት ነው የመጀመሪያ ስራቸው ከዛም በኋላ ሊስትሮ መስራት ይጀምራሉ ከሊስትሮ ቀጥታ ሱቅ በደረቴ ከሱቅ በደረቴ ቀጥታ ወደ ሱቅ ከዛ ሱፐርማርኬት ይያሉ ፎቅ ምናምን ስራ አይነቆም ማለት ነው አሁን እናንተ ችግራችሁ ዛሬ ከልመና የዛሬም አመት ልመና ላይ መሆን ያለበት አንድ አመት ከለመናችሁ ከአንድ አመት በኋላ ሌላ ስራ መቀየር እስከንድር ነጋ ጉድ አረግ እሱን ነው መመክራችሁ እኔ አሁን ሀገር ይገባለውና ጫማ ትስጠኛል ጫማና መሄድ ትችልበታለህ ምን ታስለምደኛላ ችግር የለም መሄድ ከቻልክበት እኔ እሰጣለሁ እሺ ወንድሜ አመሰግናለሁ አንተ አገርህን ከምትሄድ እኔ አሁን መመክር አገርህ ከምትሄድ አገራችሁ ላይ ያው አጉል ባህል ነው ያለው ያንን አጉል ባህል ላይ ሄደ ከምትወድቅ ወደ ሀገርህ ባትሄድ ነው መመክርህ አስፈላጊውን ነገር እኔ አመቻችልሃለሁ ወይ ወደ ኦሮሚያ ወይ ወደ ደቡብ እልክሃለሁ እኔ ቤተሰቦች አሉ ኦሮሚያም ላይ ቤተሰቦች አሉ እኔ አዲስ አበባ እዚህ ብኖርም ኦሮሚያም ላይ ቤተሰቦች አሉኝ ወደ ደቡብም ቤተሰቦች አሉ እነሱ ጋር እልክህና ስራ ይሰጡሃል የሚሰጡህን ስራ ልመናው እንደ ወርግፍ አድርገህ ትተኸው የሚሰጡህን ስራ በአግባቡ ትሰራለህ ከዛ ጫማውንም እዛው ትለምደዋለህ ችግር የለም እለምዳለሁ በህደት ትለምደዋለህ ጫማውንም ጥሩ አለባበሱንም በህደት ትለምደዋለህ እና እንደዛ ነው የምልህ አብሽር ጠንክር አብሽር አሁን ምትበላውን ቡሌ ምናምን ነገር ማታ ስበላው የተረፈኛል ሰጣ